ይህ በናይል ሳይት ከኦሮሚያ ሚዲያ ኔትወርክ ጋር በመተባበር በሳምንት አንዴ ማክሰኞ ዕለት የምቀርብላችሁ የፍንፍኔ ራዲዮ ፕሮግራም ነው። ዛሬ ሐምሌ 11 2017 ዓ.ም። ጤና ይስጥልን የፍንፍኔ ራዲዮ አድማጮች እንደምን ሰነበታችሁ? የኦሮሚያ ክልል ከተማው ዙሪያ ያሉ ከተሞች ህዝቦችን ከሆነ የኦሮሚያ ክልል በኦሮሚያ ህገ መንግስት በኢትዮጵያ ህገ መንግስት መሰረታዊ መብት ብሎ የተነገራቸው መብቶች ናቸው እንጂ ስልጣንም ልዩ ጥቅምም አይደለም። ባለቤት ልዩ ጥቅም አይሰጠውም። እንግዳ ነው ልዩ ጥቅም የሚሰጠው ተቆጥሮ እንጂ እንግዳው ለባለቤቱ ቆጥሮ የተወሰነች ነገር እንደ ልዩ ጥቅም ማስቀመጡ እሱ ራሱ ትልቁ ቀዳማዊ ኃጢአት ኦሪጂናል ሲን የሚለው የኢትዮጵያ ህገ መንግስታዊ ስህተት ነው። ለአቶ ከሌ ቤት ለመስራት ለአቶ ከሌ ህንጻ ለመስራት ማፈናቀል ለልማት ማስነሳት አይደለም። ልማት ማለት ለሃይዌይ ለማዕድን ቁፋሮ መንገድ ይሰራ እንደዚህ ስለሆነ እነዚህ ስፔሲፊክ ሁኔታዎች ብቻ ናቸው የሚነሱት። ይሄ ግን ሁሉንም ሰው ለግለሰብም ለንግድ ለመስጠትም ለኢንቨስተርም ለመስጠት ሲል ማፈናቀልን የልማት ተንሺ ብሎ ያፈናቅላል። በህጋዊ መሰረት ሰጠው ማለት ነው። እስካሁን የነበረውን ነጠቃ ህጋዊና ሌጂትመሲ ሰጠው ማለት ነው። ይሄን በመስጠት ህዝብን ለማፈናቀል ቁርጠኛ ውሳኔ ማድረጋቸውን የሚያሳይ ነው። አንዳንድ ሰዎች ከተማዋ የኦሮሞ ቋንቋና ባህልን ረስታለች ይላል። አክቹአሊ ከተማዋ የረሳችው የራሷን ታሪክ ነው እና ሴሌክቲቭ አምኒዚያ ያለበት ከተማ ነው። የኦሮሚያ ክልል በአዲስ አበባ ከተማ ያለው ልዩ ጥቅም አዋጅ ረቂቅ ባለፈው 2 ሳምንታት ለፌደራል መንግስት ምክር ቤትና ለህዝብ ተወካዮች ምክር ቤት ቀርቦ በመገናኛ ብዙሃንም ዋነኛ አነጋጋሪ ጉዳይ ሆኖ ሰንብቷል። ይህንን በተመለከተ በሜልቦርን ዩኒቨርሲቲ የህግ ተማሪ የሆኑት ዶክተር ጸጋይ አራርሳ የሰጡት ነው። በዛሬው ፕሮግራማችንም ይዘናቸዋል። የዛሬው ፕሮግራማችን አቀናባሪና አስተናጋጃችሁ ኦዳ ሰባ ነኝ። አሁን የሳምንቱን ዋና ዋና ዜናዎችን እናስቀድም። መልካም ቆይታ። ሰላም ጤና ይስጥልን የፍንፍኔ ራዲዮ አድማጮች፣ የሳምንቱን አብይ ዜና እየቀርባለሁ። ዜናውን ማነበው ደራራ ዳዲ ነኝ። የኦሮሚያ ክልላዊ መንግስት ከ2000 በላይ መምህራኖችን በአዳማ ከተማ ሰብስቦ እንደነበረ ተሰምቷል። ስብሰባው ጥሩ ነበር ከማለት ውጪ ብዙም ግልጽ አይደለም። ስብሰባው ዝግ ስለነበረ የተወያዩትን በሰፊው ማግኘት አልተቻለም። አንዳንድ ሰዎች ሶሻል ሚዲያ ላይ ሐሳባቸውን እንደሰጡት ከሆነ ዶክተር አብይ አህመድ መምህራኖቹ በተማሩት ሙያ ክልሉን መርዳት እንዳለባቸው ጠቃሚ ሪሰርች ማድረግ እንደሚጠበቅባቸውም ተናግሯል ተብሏል። እንደምሳሌም ኦሳ ወይም ኦሮሞ ስቴዲ አሶሲዬሽንን ጠቅሶታል። ዶክተር አብይ ኦሳን ቢያመሰግኑም እነ በቀለ ገርባ ኦሳ ላይ ስለቀረቡ ነው የታሰሩት ይላሉ ታዛቢዎች። አዲስ አበባ የማን ናት የሚለው አሁንም እልባት አላገኘም ይላል ዘ ኳርትዝ የተባለ ድረገጽ። በሰፊው ዘገባ ውስጥ ኦሮሞዎች ለዘመናት ከከተማ ሲገፉ እንደነበረ፣ ባህልና ታሪካቸው እንደተሰረዘ፣ አሁንም የሚባለው ልዩ ጥቅም ብዙም ጥያቄውን አለመመለሱን የአዲስ አበባ ውስጥ ነዋሪዎችን ጠቅሶ ዘግቧል። ነዋሪዎቹ አዲስ አበባ ወይም ፍንፍኔ የኦሮሚያ ክልል አካል መሆን አለባት ሲሉ አስተያየት መስጠታቸውን ኳርትዝ የተባለው ድረገጽ ዘግቧል። በአዲስ አበባ ሲካሄድ በቆየው የአፍሪካ ህብረት የመሪዎች ስብሰባ ለቀድሞ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ በህብረቱ ግቢ ውስጥ የመታሰቢያ ሐውልት እንደሚቆምላቸው ተወሰነ። ንጉሱ በአፍሪካ ህብረት መቋቋም ላይ ትልቅ አስተዋጽኦ ቢኖራቸውም በሀገራቸው ውስጥ የተቃወማቸውን ሁሉ በስቅላት ሲቀጡ እንደነበረ ይታወሳል። ለምሳሌ ያህል አርበኛ የነበሩ በላይ ዘለቀን፣ የመጫና ቱለማ አባል እንዲሁም የአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህር የነበሩ ማሞ መዘምርን በስቅላት ቀጥቷል። አቶ መለስ ዜናዊም በተለይ በኦሮሞ የመብት ታጋዮች ላይ ብዙ ግፍ ፈጽመዋል። ኦሊያድ በቀለ፣ ሞይብል ምስጋኑ፣ ቀነኒ ታምሩ፣ ኢፋ ገመቹ፣ ባይሉ ነጮ፣ ሴና ሰለሞንና ኤልያስ ክፍሉ የሚባሉት ወጣቶች ላለፉት 8 ወራት እስር ላይ እንደነበሩ ተገልጸዋል።
እነዚህ ወጣቶች ሰገሌ ቀሮ ለተባለ ሚዲያ ሲሰሩ እንደነበረና ይህ ሚዲያም በግርማ ጥሩኔ ሲመራ እንደነበረ ውስጥ አዋቂዎች ይናገራሉ። ግርማ ጥሩኔ ከዚህ በፊት 33 ሰዎችን በራሱ አደራጅተው በኋላ ማሳሰሩን በአሜሪካ ድምጽ ራዲዮ አፋን ኦሮሞ ፕሮግራም ተገልጾ እንደነበረ ይታወሳል። ታደሰ ከርሲሞ የተባለ በእንግሊዝ ሀገር ማኔጅመንት መምህር የግንቦት ሰባት አባል በአሸባሪነት መከሰሱን ቢቢሲ ዘግቧል። ታደሰ ከኤርትራ ወታደራዊ ካምፕ ከልምምድ ሲመለሱ ኤርፖርት መያዛቸውንና በኋላም $32,000 ዋስትና መጠየቁን በተለያዩ ሚዲያ ተዘግቧል። ዩናይትድ ኔሽን ዴቨሎፕመንታል ፕሮግራም ኃላፊ የሆኑት ተገነ ወርቅ ጌቱ የተባሉት ባለስልጣን በሙስና መከሰሳቸውን ኢትዮ ሚዲያ የተባለ ድህረገጽ ዘግቧል። ተገነ ወርቅ ጌቱ ሂሩት ብርሃነ ክርስቶስ የተባለችውን ያለምንም ተወዳዳሪ በ2013 ቀጥሮ ከዛም በኋላ እድገት በእድገት አድርጓት እንደነበረ ተገልጿል። የሂሩት አባት አቶ ብርሃነ ገብረ ክርስቶስ በተለያዩ ሀገር በአምባሳደርነት ያገለግሉና እንደ ሌሎቹ የትግራይ ባለስልጣናት ፈላጭ ቀራጭ መሆኑንም ተጠቅሰዋል። የኤርትራ ዋና ከተማ አስመራ በዩኔስኮ ቅርስነት ተመዝግባለች ይላል ቢቢሲ። አስመራ ከ1880 ጀምሮ እስከ 1940 የሚገርሙ ፎቆችን በማሰራቷ በአፍሪካ ቀዳሚ ከተማ ናት ብለዋል። ከተማ በዩኔስኮ በመመዝገቧ ነዋሪዋን ማስደሰቱን ቢቢሲ ዘግቧል። ከ6 ዓመት በፊት ነፃ የወጣችው ሳውዝ ሱዳን በዚህ ሳምንት አንቨርሰሪዋን ታከብራለች። ነገር ግን ደስታ ርቋታል ይላል ኤንፒአር ሬዲዮ። በቅርብ ጊዜ የእርስ በርስ ጦርነት፣ ሙስና፣ ሌብነት፣ የመንገድና ትራንስፖርት እጥረት ሀገሪቷን ግራ ጋብተዋታል፣ የነፃነትም ትርጉም አሳጥቷታል ይላል ኤንፒአር። አልሸባብ 9 ሰዎች በኬንያ ሀገር አንገት በመቅላት መግደሉን ኒውዮርክ ታይምስ ዘግቧል። ጂማ ሊሙ በተባለች መንደር ይህን ዘግናኝ አልሸባብ ሲፈጽም የኬንያ መንግስት ዝምታን መርጧል። አልሸባብ በቅርብ ቀን ኬንያን በጣም እያጠቃ መምጣቱን የተለያዩ ሚዲያዎች እየዘገቡ ነው። አድማጮቻችን ለዛሬ ያዝነው የሳምንቱ አብይ ዜና ይሄን ይመስላል። ከቀሪው ፕሮግራማችን ጋር መልካም ጊዜ እላለሁ። በዜና የጀመረው ፕሮግራማችን ይቀጥላል። ተከታዩ ዝግጅት የሰሞኑን አነጋጋሪ ጉዳይ ከሆኑት አንዱ የኦሮሚያ ክልል በአዲስ አበባ ከተማ ያለው ልዩ ጥቅም በተመለከተ ለሚኒስቴሮች ምክር ቤት ቀርቦ የጸደቀውና ከዚያም ወደ ህዝብ ተወካዮች ምክር ቤት የተመራ አዋጅ ረቂቅ ይወስደናል። ይህንን በተመለከተ ባልደረባችን ደሱ ተፈራ ከዶክተር ጸጋይ አራርሳ ጋር ቆይታ አድርጓል። አሁን ወደ ዝግጅቱ። ከዚህ በፊት ዶክተር ጸጋይ ፍንፍኔ ሬዲዮ ላይ ቀርቦ የሚያውቁ አይመስለኝም። ዶክተር ጸጋይ ባጭሩ ራስዎትን ቢያስተዋውቁ እጋብዞታለሁ። አመሰግናለሁ ደሱ። ልክ ነው፣ ፍንፍኔ ሬዲዮ ላይ ቀርቤ አላውቅም። ስሜ ጸጋይ አራርሳ ይባላል። የህግ ተማሪ ነኝ። በተለያዩ የኢትዮጵያ የህግ ጉዳዮች ላይ እንደዚሁም የህግ መንግስት ተማሪ ከመሆን የተነሳ ኢትዮጵያ የፖለቲካ ላይ አንዳንድ አስተያየቶች ሰጣለሁ። እንግዲህ ይሁን ለማለት ያክል ነው የተናገርኩኝ እንጂ ዶክተር ጸጋይን የማያውቅ ሰው አለ ብዬ አላስብም። ዶክተር ጸጋይ በዚህ አጋጣሚ አንተን በፍንፍኔ ሬዲዮ ላይ በመጠየቄ በዚህ አክብሮቴን መግለጽ ወዳለሁ። ወደሚቀጥለው ጥያቄ ነው። ወደ ጥያቄ ሲሄድ እንግዲህ ስለ አዲሱ በሁለተኛው ማስተር ፕላን ብለን ብንጠራው ደስ ይለኛል። ከሱ ጋር ተያይዞ የወጣውን ስለ ረቂቅ አዋጅ ነው የምናወራው። የመጀመሪያው ጥያቄ አጭርና ግልጽ ነው። የፍንፍኔን ረቂቅ አዋጅ እንዴት አየኸው?
ምን አገኘን ምን አጣን ብለህ ታስባለህ? እንደ ኦሮሞ ሲጠይቅ የነበረው ይሄን ነው ወይ? ይሄ ነው ካልን ምን አገኘን ምን አጣን የሚለውን ከህግ አንፃርና እንደ አዲስ አበባ ተወላጅና እዛ አካባቢ እንዳደክ እንድትገልጽልን እንጋብዛለን። እሺ በጣም ጥሩ ጥያቄ ነው። የኦሮሚያ በፊንፊኔ ላይ ያላትን ልዩ ጥቅም አስመልክቶ ሰሞኑን የተረቀቀ የሚኒስትሮች ምክር ቤት ረቂቅ አዋጅ ፌደራል ምክር ቤት ቀርቦ በመጀመሪያ ውይይት ተደርጎበት ለህግ ቋሚ ኮሚሽን ተመርቷል። ይሄ አዋጅ በአብዛኛው የኦሮሞ ዘንድ ተቀባይነትን አላገኘም። እንዲሁም አንዳንዶች አልፈው አንተም ቅድም እንደተጠቀስከው የሁለተኛው ማስተር ፕላን በሚል ይጠራል። ረቂቅ አዋጁን እንዳየሁት ከሆነ 24 አንቀጾች ያሉት በ6 ክፍሎች የተከፋፈለ ረቂቅ አዋጅ ነው። በውስጡ የሚያነሳቸው ነገሮች አሉ። ከሚያነሳቸው ነገሮች ግን የኦሮሚያን በፊንፊኔ ላይ ያላትን ጥቅም ሳይሆን ይልቅ በፊንፊኔ ከተማ የሚኖሩ የኦሮሞ ተወላጆችን መብት የሚደነግግ ነው ይመስለው እና ሁለት ዋና ነገር ኮንፊውዝ አድርጓል። አንደኛ የከተማው ነዋሪ የሆኑ ኦሮሞ ተወላጆችን ከኦሮሚያና የኦሮሞ ህዝብ ጋር አንድ አድርጓል። ይሄ አግባብ አይደለም። የኦሮሚያ በፊንፊኔ ከተማ ላይ ያለ ጥቅም ሲባል የኦሮሚያ ክልላዊ መንግስትና የኦሮሞ ህዝብ አጠቃላይ ማለት ነው እንጂ በከተማ ውስጥ የሚኖሩ የኦሮሞ ተወላጆች መብት ማለት አይደለም። ሁለተኛ ልዩ ጥቅምና መብትን ኮንፍሌት አድርጓል ወይም እንደ አንድ አድርጎ አስቀምጧል። እና እዚህ ውስጥ የተቀመጡ የትምህርት፣ የጤና፣ የባህል፣ የቋንቋ፣ የስነ ጥበብ፣ የትራንስፖርት አገልግሎት፣ የስራ ዕድል፣ የገበያ ቦታ፣ ኮንዶሚኒየም፣ ከቤት ሲፈናቀሉ የሚገኝ የካሳ እነዚህ ነገሮች ካየህ እነዚህ በሙሉ የአንድ ዜጋ ኢትዮጵያዊ የሆነ ዜጋ ህገ መንግስታዊ መብቶች ናቸው። የከተማው ኦሮሞ ተወላጆች እነዚህን እንደ አንድ የኢትዮጵያ ዜጋ ከኢትዮጵያ ህገ መንግስት የሚመነጩ መብቶች ስለሆኑ እያንዳንዳቸውን መዘርዘር ይቻላል አስፈላጊ ከሆነ። በተለይ ደግሞ አንቀጽ 41፣ 42 እስከ 44 ከአንቀጽ 41 እስከ 44 ያሉት የኢትዮጵያ መንግስት የሰብአዊ መብት ድንጋጌዎች ለማንኛውም ኢትዮጵያዊ የሚደነግጓቸው መብቶች ናቸው። እነዚህን መብቶች እንደ ልዩ ጥቅም አድርጎ ማስቀመጥ እስከዚህ ድረስ መብታችሁን አልጠበቅንም ነበረ፣ አሁን ግን መብታችሁን ለማውጣት እናንተ ልዩ እንስሶች ስለሆናችሁ በተለየ መንገድ ሌላ አዋጅ ማርቀቅ አስፈላጊ ሆኗል እንደማለት ነው እና በከተማው የሚኖሩ ኦሮሞዎችን እንደመስደብ ነው። ኦሮሚያ ክልልና የኦሮሞን ህዝብ ደግሞ ይሄን በማድረግ ያው ጥያቄያችሁን መልሰናል፣ አሁን የምታደርጉትን አመጽ ተውና ወደ ቤታችሁ ግቡ ለማለት የተቀመጠ ነው ይመስላል። ሁለት ነገር ኮንፊውዝ ያደረገው የኦሮሞ ህዝብን የኦሮሚያ መንግስትን እና በከተማው የሚኖሩ ኦሮሞ ተወላጆችን አንድ አድርጎ ማስቀመጡ፣ ሁለተኛ ልዩ ጥቅምንና ህገ መንግስታዊ መብትን አንድ አድርጎ ማስቀመጡ ይሄ ስህተት ነው። ግን እንደዚህ ነው ያለው ሁኔታ ማለት ነው። ናው ከዚህ ኦሮሞ የሚያገኘ የኦሮሞ እና ምን አጣ ለሚለው በአጭር ቋንቋ ለማስቀመጥ ኦሮሞ ከዚህ ረቂቅ አዋጅ ያተረፈው ነገር ጭቅጭቅ፣ እሰጥ አገባ እና ከሌሎች በአገሪቱ ከሚኖሩ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር የመተማመን ችግር፣ የትረስት ችግር እንዲኖር ፈጠረ እንጂ ሌላ ያገኘው ነገር ምንም የለም። ምን አጣን ለሚለው አሁንም ባጭር አገላለጽ ያለውንም ያህል በከተማው ላይ አትሊስት በክልሉ ህገ መንግስት መሰረት አትሊስት ተፈጥሯዊ ከተማው ከመሆኑ አንፃር ያለውን ስልጣን ነው ያጣው። ለምሳሌ ከተማዋን በማስተዳደር ረገድ የጋራ ምክር ቤት ይቋቋማል ይልና የጋራ ምክር ቤቱ ከኦሮሚያ መንግስትና ከክልሉ መስተዳደር ከከተማው መስተዳደር የተዋጡ አባላት ይኖሩታል ይላል። መጨረሻ ላይ ግን የምክር ቤቱ ተጠሪነቱ ለፌደራል መንግስት ይሆናል። ዝርዝር ደንቦችን ደግሞ የፌደራሉ የሚኒስትሮች ምክር ቤት ያወጣል ይላል። በዚህም ቢሆን ያቺን ከተማ ማስተዳደር ረገድ ተፈጥሯዊ የኦሮሞ ከተማ ከመሆኑ የተነሳ በኦሮሚያ የከተማ ልማት ህጎች፣ የከተሞች ህጎች መተዳደር የምትችለውን ሳይለንትሊ ቢሆን ከተማ አሁን ጭራሽ ጥፍፍ አድርጎ ተጠሪነቱ ለፌደራል መንግስት ለሆነ ጋራ ምክር ቤት የሚባል ሰጥቷል። ስለዚህ
እንደው በተፈጥሯዊ የነበረውን እንኳን ስልጣን ያልተጠቀሙትን እሱንም እንኳን ኤክስፕሊሲትሊ ወደ ፌደራል መንግስቱ ያሸጋገረ ስለሆነ ድሮም እንኳን እንደው ተፈጥሯዊ በሆነ መንገድ ሊያገኙት የሚችሉት ያልተጠቀሙት መብትንም ጭምር አንስቶ ወስዷል። ሌላ የበለጠ ግልጽ ያደረጉት ነገር ምንድነው? በዚህ ደንብ ውስጥ በተለይ ደግሞ የሚኒስትሮች ምክር ቤት ደንቡ ከመሰራጨቱ በገሃድ ከመለቀቁ በፊት አዋጁ ከመለቀቁ በፊት ረቂቅ አዋጁ ማለት ነው ያወጣው አንድ መግለጫ ነበርና ምንድነው የሚለው? ለልማት ሲባል ከተማ ዙሪያ የሚኖሩ ኦሮሞዎች ይፈናቀላሉ፣ ለዘመናት ተፈናቅለዋል እና አሁንም ይቀጥላል ይላል። እና አሁንም ይቀጥላል ብቻ ያው ማወያየት ማሳመን እና ተመጣጣኝ የሆነ ካሳ ከመክፈል ባሻገር ያው ማፈናቀሉን እንቀጥላለን የሚል ነው። ይሄ እስከዛሬ የነበረውን ነጥብ የልማት ተነሺዎች በሚል ስም ህዝቡን ማሰቃየት ነው። ከዚህ ያው በህጋዊ መሰረት ሰጠው ማለት ነው። እስካሁን የነበረውን ነጠቃ ህጋዊና ሌጂትመሲ ሰጠው ማለት ነው። ይሄን በመስጠት ህዝብን ለማፈናቀል ቁርጠኛ ውሳኔ ማድረጋቸውን የሚያሳይ ነው። ናው ህዝብን ማፈናቀል ዝም ብሎ አይቻልም። እንደምትመው የልማት ተነሺዎች የሚባል ነገር የኛ ሀገር ብቻ ያለ ነገር ነው። ለልማት ሰዎች የሚነሱት በጣም ትልልቅ ፐብሊክ ዶሜይንስ ላይ ያሉ መሬቶች ላይ ያሉ ሰዎች ብቻ ነው እንጂ ዝም ብሎ ለልማት እየተባለ ማንንም ለአቶ ከሌ ቤት ለመስራት ለአቶ ከሌ ህንጻ ለመስራት ማፈናቀል ለልማት ማስነሳት አይደለም። ልማት ማለት ለሃይዌይ ለማዕድን ቁፋሮ ምናምን ስፔሲፊክ የሆኑ ማለት የአገሪቱ ሁሉ የጋራ ሀብት ስለሆነ ማዕድን ለምሳሌ መንገድ ይሰራ እንደዚህ ስለሆነ እነዚህ ስፔሲፊክ ሁኔታዎች ብቻ ናቸው የሚነሱት። ይሄ ግን ሁሉንም ሰው ለግለሰብም ለንግድ ለመስጠትም ለኢንቨስተርም ለመስጠት ሲል ማፈናቀልን የልማት ተነሺ ብሎ ያፈናቅላል። ስለዚህ ከአዋጁ ያገኘነው ኦሮሞ ያገኘ ሊባል የሚችለው ነገር ይሄ ነው። እኔ በዚህ ላይ አንድ የምጠይቀው ፌር ይሆናል ብዬ የማስበው ነት ከሆነ አንድ ነገር እኔ በጤና ላይ ነው የምሰራውና በተለያየ ሚሽን በተለያየ ጊዜ ሄዳለሁ። የደሃውን ህብረተሰብ አብሶ ከገጠር የሚመጡትን ሰዎች የማግኘት እድል አጋጥሞኛል። እንደውም በ2015 አይ ሪሜምበር አንድ ሴት ነበረች ከአዲስ አበባ አካባቢ ከኩዩ ከገርበ ጉራቻ አካባቢ ከሱሉልታ ለፍ ብሎ ነው ቤት ያለች የሆነች ፓራላይዝ የሆነች 8 አመት እድሜ ያላት ሴት መጣ አይቻለሁ። እስከዛሬ ለምን አልሄድሽም ሕክምና እንዴት አላገኘሽም ሲል አንድ ጊዜ ሄዳ የቋንቋም ችግር ብዙ መረዳዳት አልቻልንም የሚለው ነው የነገረችን። ሁለተኛው ደግሞ እኔ ራሴ ኃይለኛ ኒውሮሎጂስቶች ጋር ወስጃት አሳይቻት ቋንቋ አስተርጓሚ ሞኜ የምችለውን ያህል ድረስ አርጌ አይቻለሁ። ከዚህ አጋጣሚ እንደኔ እውነተኛ የመስሪያ ቤት ስራ ቋንቋ የሚሆን ከሆነ ቋንቋ አንድ ስለተጠቀሰ ይሄ የህብረተሰቡን አትሊስት ቋንቋውን የሚያመውን ህመሜ ይሄ ነው ብሎ ለመግለጽ ተጠቅሟል ብለን ማሰብ ይቻላል ወይስ አይቻልም? ይሄ ማንኛውም ሰው በቋንቋው አገልግሎት የማግኘት መብቱ በህገ መንግስት የተቀመጠ መብት ነው። ይሄን በህገ መንግስት የተቀመጠ መብት እስከዛሬ ስላልተከበረ ዛሬ ለኦሮሞ ህዝብ እና ለኦሮሚያ መንግስት ልዩ ጥቅም ተደርጎ መደንገጉ ይሄ ህዝብን ማሳሳት ነው እና ህዝብን ለራስ ፖለቲካ ፍጆታ ኮኦፕት ለማድረግ የመጠቀም ነገር ነው። ልክ ነው። ሰዎች በቋንቋቸው አገልግሎት አያገኙም ነበር። በቋንቋቸው ትምህርት አያገኙም ነበር። በቋንቋቸው የጤና አገልግሎት የትራንስፖርት አገልግሎት አያገኙም ነበር። በአጠቃላይ ማህበራዊ ግልጋሎቶችን አያገኙም ነበር። ልክ ነው። ይሄ ግን የከተማው መስተዳድር ያለውን ውድቀት ወይም ጉድለት ያሳያል እንጂ አሁን እንደዚህ እናደርጋለን ብሎ መናገር ልዩ ጥቅም የሚባል ነገር ነው ብዬ አላምንም። ነገር ግን ይሄንን ከተገበሩ ምንም አዋጅ ሳያስፈልጋቸው ህገ መንግስታዊ መብት ስለሆነ ማክበር አለባቸው እና ይሄንን ትምህርት ቤት ይከፈትላቸዋል ጤና እና የመፈናቀል ምናምን ሁኔታ ሲኖር ይሄንን በሚመለከት ይሄን ግልጋሎት በሚመለከት የከተማው መስተዳድር የስራ ቋንቋ ኦሮምኛ ይሆናል። ሌላ ነገር አይደለም። ይሄንን ግልጋሎት በተመለከተ የአዲስ አበባን ልዩ ጥቅም ለኦሮሞ በማስጠበቅ ረገድ ይላል።
በዚህ አዋጅ ውስጥ የተደነገገው። በዚህ አዋጅ ውስጥ ደግሞ የተደነገገ ልዩ ጥቅም የለም፣ መብት ነው፣ ህገ መንግስታዊ መብት ነው። ኦኬ በዚህ አጋጣሚ ከጨረሰ ከሆነ አንተ ራስህ ባነሳኸው እንግዲህ አንተ እያልኩ ነው የምናገረው በጣም ምንም ችግር የለም ከብደኝ ሰው አይደለም ብዬ ነው የማስበው። ቀደም ከላይ አንተ ራስህ እንደተከስከው ማንኛውም ሰው እንደሚፈናቀል ካመኑበት ሁሉም ሌጂቲመሲ ባለው ቦታ እንደሚያስለቅቋቸው በህጋዊ መንገድ ብለ ጠቅሰሃል። እነሱ ካረቀቁት ላይ ይሄንን ይላል። ነገር ግን ምን ጥያቄ አለው? እስቲ ይሄ ገበሬ ከዛ ላይ ከተነሳ ሼር ሆልደር ይሆናል የሚል ተከራክሮ ቢደረስበት ለገበሬው ይጠቅማል ወይስ አይጠቅምም? በቂ ካሳ የሚለው ቀርቶ ገበሬው በራሱ ማሳ ላይ ሼር ሆልደር ሆኖ እንደዚህ መቀጠል ይቻላል ብሎ ህዝቡ ቢጠይቅስ ይሄ ሲያስኬዳል አያስኬድም ብሎ ያስባሉ? ይሄ አይነት ድርድር የሚካሄደው በመንግስትና በኦሮሞ ህዝብ ወይም በኦሮሚያ ክልላዊ መንግስት መካከል ሳይሆን በኢንቨስተሮችና በመሬቱን በያዙት ግለሰቦች መካከል በቀጥታ በሚደረግ ውይይት የሚተገበር ይሆናል። ሊኖር ይችላል እንደዚህ አይነት አማራጭ። ኢንቨስተሮቹ ኢንቨስት በሚያደርጉ ጊዜ እዛ ውስጥ የአካባቢው ነዋሪዎች መሬቱን የሰጡት ሰዎች ሼር ሆልደር በመሆን የዛ አካባቢ ልማት ባለቤትና ተጠቃሚ እንዲሆኑ ማድረግ ከፈለገ እዛ አካባቢ ኢንቨስት የሚያደርገው ኢንቨስተር ከነሱ ጋር መደራደር ይችላል። የግል ጉዳያቸው ነው። ይሄ የኦሮሚያ መንግስት የኦሮሞ ህዝብ አጠቃላይና የክልሉ የመስተዳድሩ የከተማው መስተዳድር የሚገቡበትና የሚወስኑት ነገር አይደለም። ነገር ግን እንደዛ ማድረግ ይችላሉ፣ ይገባል። በተለይ ገበሬዎቹ እዛ አካባቢ ያሉ ነዋሪዎች ተደራጅተው ሰላም ለመፍጠር ከኢንቨስተሮቹ ጋርም ጭምር ተፈለጉ ኢንቨስተሮቹም እዛ አካባቢ ያለውን ህዝቡን ለመጥቀም ለራሳቸውም በተረጋጋና በመተማመን መንፈስ ከህዝቡ ጋር ለመኖር የሚፈልጉ ከሆነ በዛ መንገድ መንቀሳቀስ የነሱ ምርጫ ነው። ይሄን ባላደረጉ መጠን ያው እዛው አካባቢ የሚፈናቀለው ሰው ወንጀለኛ፣ ሌባ ማለት ጎዳና ተዳዳሪ ምናምን ይሆናል። ወንጀል ምናምን ይበረታል፣ የተለያየ ችግር ይፈጠራል። ይሄ ኖርማል ለራሳቸው ሲሉ የሚያደርጉት ነገር ነው እንጂ በመንግስት ደረጃ እንደ ልዩ ጥቅም የሚደረግ ነገር አይደለም። መዋዋል የልዩ ጥቅም አይደለም። እና እኔ ደጋግሜ የምናገረው ነገር አንደኛ ግልጽ መሆን ያለበት ልዩ ጥቅሙ የኦሮሚያ ክልል እና የኦሮሞ ህዝብ ነው እንጂ በህገ መንግስቱ አንቀጽ 49 እንደተቀመጠው የከተማው የኦሮሞ ተወላጆች መብት አይደለም። ሁለተኛ በመሰረቱ ልዩ ጥቅም ማለት የኦሮሚያ ክልላዊ መንግስት ስልጣን ከተማውን በማስተዳደር ረገድ የራሱ ከተማ ስለሆነ አስተዳደራዊና ፖለቲካዊ ስልጣን የሚኖርበትን ሁኔታ ማስቀመጥ ማለት ነው እንጂ የዜጎች መሰረታዊ መብቶች እና ነፃነቶችን የሚመለከት ነገር አይደለም። የኦሮሞ ህዝብ ከዚህ ህገ መንግስቱን በደንብ ካየኸው አንቀጽ 49 የሚለው ማህበራዊ ግልጋሎቶችን የተፈጥሮ ሀብት አጠቃቀምንና በጋራ ጉዳይ ላይ የጋራ መስተዳድርን በሚመለከት የኦሮሚያ ክልላዊ መንግስት ልዩ ጥቅም ይኖረዋል ነው የሚለው። ህገ መንግስቱም ጉድለት አለው። ማህበራዊ ግልጋሎቶችን በተመለከተ የሚለው ያው የጤና፣ የትምህርትና የባህል ማለት ነው እንግዲህ እና የስራ እድል፣ የማህበራዊ ዋስትና እንደዚህ ማለት ነው ማህበራዊ ግልጋሎቶች ይባላል። እነዚህ መብቶች ናቸው። በከተማው የሚኖሩ ህዝቦች ከሆኑ የከተማው መስተዳደር ግዴታ ያለበት ሊያስፈጽማቸው የሚገባ መብቶች ናቸው። የኦሮሚያ ክልል ከተማው ዙሪያ ያሉ ከተሞች ህዝቦችን ከሆነ የኦሮሚያ ክልል በኦሮሚያ ህገ መንግስት በኢትዮጵያ ህገ መንግስት መሰረታዊ መብት ብሎ የተነገራቸው መብቶች ናቸው እንጂ ስልጣንም ልዩ ጥቅምም አይደለም። አንደኛ። ሁለተኛ የተፈጥሮ ሀብትን አጠቃቀም በተመለከተ ይላል ከአዲስ አበባ የሚመነጭ ወደ ኦሮሚያ የሚሄድ የኦሮሚያ ክልላዊ መንግስት ጋር የሚደርስ የተፈጥሮ ሀብት የሚባል ነገር የለም። ከኦሮሚያ መጥቶ አዲስ አበባን የሚያኖር የተፈጥሮ ሀብት ነው ካለም ያለው ውሃ ነው፣ ድንጋይ ነው፣ አሸዋ ነው፣ ምንድነው? እስቲ ከአዲስ አበባ ወጥቶ ለኦሮሚያ የሚሄድ ሁሉ ነገር ወደ አዲስ አበባ ይሄዳል እንጂ ሁሉ ነገር ከአዲስ አበባ የሚወጣና ለኦሮሚያ የሚተርፍ አንዳች ነገር የለም። ምናልባት ቆሻሻውና ይሄ ከተለያዩ ፋብሪካዎች የሚመነጭ ጭስ እና ብክለት ካልሆነ በቃ። ስለዚህ ሁለተኛው ይሄ የተፈጥሮ ሀብት የሚለው ያለ ምንም ማሰብ ያለ ምንም ግንዛቤ የተከተተ ባዶ ቃል ነው። ማለት ኦሮሚያ ከአዲስ አበባ ልታገኘው የሚገባ የተፈጥሮ ሀብት አጠቃቀም የሚመለከት ነገር ምንም የለም። እሱ ባዶ ነው።
ሶስተኛው በጋራ ጉዳዮች ላይ ኦቨርላፕ የሚያደርጉ ጉዳዮች ላይ የክልሉ መንግስትና የከተማዋ መስተዳድር በትብብር ይወስናሉ ነው። ይሄ ደግሞ በትብብርና በመግባባት መወሰን በየትኛውም የፌደራል አገር ውስጥ በተለያዩ ክልሎች መካከል በተለያዩ የአስተዳደር መዋቅሮች መካከል ያለ ተደራራቢ የሆነ ስልጣን ባለ ጊዜ በመግባባት በድርድር በንግግር ይወሰናል ይባላል። ይሄንን የሚያስተዳድረው ስርዓት ኢንተርጋቨርንመንታል ሪሌሽንስ በመንግስታት መካከል ያለ ግንኙነትን የሚደነግግ በፌደራል ስርዓት ውስጥ ያለ ህግ ነው። ይሄንን በዛ መንገድ በፌደራል ስርዓት ውስጥ ባለው የራሱ ስርዓት መፍታት የሚቻል ነው። ስለዚህ ህገ መንግስቱ ውስጥ ቢሆን አንካሳ ሬኮግኒሽን ነው የተሰጠው ለማለት ያህል የተባለ ነገር ነው ያለው። ነገር ግን እዛም ውስጥ ሆኖ ምናልባትም አሁን በጣም ብዙ አከራካሪ የሆነው እንደ ልዩ ጥቅም የኦሮሚያ መንግስት እና የክልሉ መስተዳደር በጋራ የሚያደርጓቸው ነገሮች ተብሎ የተቀመጠው ይሄ ልዩ ምክር ቤቱ መኖሩ ነው። ናው ይሄ ነው እንግዲህ ልዩ ማለት የኦሮሚያ ክልላዊ መንግስት ልዩ ጥቅም ተብሎ ሊነገር የሚገባ again ልዩ ጥቅም አይደለም። ይሄም ቢሆን ምክንያቱም ባለቤት ልዩ ጥቅም አይሰጠውም፣ እንግዳ ነው ልዩ ጥቅም የሚሰጠው ተቆጥሮ እንጂ እንግዳው ለባለቤቱ ቆጥሮ የተወሰነች ነገር እንደ ልዩ ጥቅም ማስቀመጡ እሱ ራሱ ትልቁ ቀዳማዊ ኃጢአት ኦሪጂናል ሲን የሚለው የኢትዮጵያ ህገ መንግስታዊ ስህተት ነው። ነገር ግን ይሁን ልዩ ጥቅም ከተባለ ሊሆን የሚገባው ነገር እንደምታውቀው አዲስ አበባ ከተማ ምንም እንኳን በኦሮሚያ ውስጥ የሚገኝ የኦሮሞ ከተማ ቢሆንም አስተዳደራዊ ስልጣኑ ግን ከኦሮሚያ ጥፍፍ ተደርጎ ባይ ሊጋል ኤክሴሽን ተጠፎ ከኦሮሚያ ክልል ጁሪስዲክሽን ውጪ ተደርጓል እና ተጠሪነቱም ደግሞ ለፌደራል መንግስት ተብሏል። ስለዚህ የኦሮሚያ ልዩ ጥቅም ከተባለ እንደ ባለቤት እንደ ከተማ ውስጥ ደግሞ የራሱ ዋና ከተማ አድርጎ እንደሚጠቀም ክልል በጋራ ከተማዋን የማስተዳደር ቢያንስ በጋራ ከተማዋን የማስተዳደር ማለት ነው። የተወሰነ የጁሪስዲክሽን ኦቨርላፕ መፍጠር ነው ልዩ ጥቅም ከተባለ መሆን ያለበት። ከዛ ባሻገር ከተማዋ የኦሮሞ መሆኗን አክኖሌጅ በማድረግ በማወቅ አንድ የፌደራል መንግስቱ እዛ ከተማ ውስጥ በመኖሩ ለኦሮሚያ የኦሮሞ ከተማነቱን አክኖሌጅ ለማድረግ እኔ ሁሉ ጊዜ የምለው ለቶከን የሚሆን ለምልክት የሚሆን 1 ብር በአመት ለኦሮሚያ መንግስት ቢከፍል ይሄ አንድ እርምጃ ተራመድን ማለት ነው። ሁለተኛ በማንኛውም የፐብሊክ ሴሬሞኒ ላይ ከተማዋ የኦሮሞ ከተማ እንደሆነች አክኖሌጅ የሚያደርግ እውቅና የሚሰጥ አንዲት መስመር ቃል በፎርማል ሴሬሞኒዎች ማለት ነው ላይ ቢገባ ይሄ በቂ የኦሮሞን ጥቅም ከነትውስታው ትርክትና ትዝታው ለማስቀመጥ ይቻላል ብዬ አምናለሁ። ይሄ አልተደረገም። ይሄ ባልተደረገበት ሁኔታ መብትን እንደ ልዩ ጥቅም አድርጎ መስጠት በዚያውም ለባለቤቱ በጣም አሳፋሪ ፖለቲካ ሁሉ ነው። ከዚህም አንፃር ነው ይመስለኛል እንግዲህ እርሶን በርግጥ አንድ ማንሳት የፈለኩት ጥያቄ ነበረ። በተለያየ ጊዜ የእርሶን ኢንተርቪው በተለያየ ሲጽፉም ሲሰማ አዲስ አበባ የደም ከተማ ናት፣ በደም የተመሰረተች ከተማ ናት በማለት ይጽፋሉ። በዛ ላይ አንዳንድ ሰዎችም ይተቻሉ። እርሶ አዲስ አበባ አድጎ ክብራትና ክብራን አድማጮች የምትከታተሉት ከኦሮሚያ ሚዲያ ኔትወርክ ጋር በመተባበር በሳምንት አንዴ በማክሰኞ ዕለት የሚተላለፈው የፍንፍኔ ራዲዮ ስርጭት ነው። ቃለ ምልልሱም ይቀጥላል። እስኪ አሁን ደግሞ ከአንድ ዜማ ጋር ልተዋችሁና ወደ ዶክተር ጸጋዬ እንመለስ። ኮራው በወገኔ በራስ ጎሎብኝ ባጣ ፈልጌ ከኪሴ ወገን አለኝ ዛሬ ብርሃንና ዋስ ኦሮሚያዊው ጀግና እኔ ነኝ ገበሬ አርሼ ያበላው ባንድ ጥማር በሬ ሞልቼ ጎተራ ሰው እጅ ላላይ እንኳን ተወለድኩኝ ኦሮሚያ ምድር ላይ አሰላፊ በስቶ ተካፋይ በኩል
አንገቴን ሞኝ ተባልኩና ሆድካ ገርሰፋና ቆጨኝ የቆየ በውሃ ይጫወትም ታይታኒክን ኦሮሚያ ኦሮሚያ ኦሮሚያዊነቴን እወደዋለሁ 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 ይታየኛል የኦሮሚያ መሬት ገነት ምድር ላይ ያን ጊዜ ረሃብና ርዛት ተተኛናይ ያን ጊዜ ሰው ለሰው መድኃኒት አለው ጥሩ ዋጋ ይምጣና ነፃነት ፈላጊ ይሰለከኛ ጋር ኦሮሚያ ኦሮሚያ ኦሮሚያዊነቴን እወደዋለሁ 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 ይታየኛል ሊነጋጋ ሲደርስ ይጠፋል ሰማይ ይታየኛል ንጉስና ዝናብ ይወርዳል ከላይ ያን ጊዜ ብሔር ከብሔር ጋር ተፋቅሮ ይኖራል ያን ጊዜ አማረ ከጫና መለየት ይቀራል ኦሮሚያ ኦሮሚያ ኦሮሚያዊነቴን እወደዋለሁ 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 በርግጥ አንድ ማንሳት የፈለኩት ጥያቄ ነበረ በተለያየ ጊዜ የእርሶን ኢንተርቪው በተለያየ ሲጽፉም ሲሰማ አዲስ አበባ የደም ከተማ ናት በደም የተመሰረተች ከተማ ናት በማለት ይጽፋሉ በዛ ላይ አንዳንድ ሰዎች ይተቻሉ እርሶ አዲስ አበባ አድጎ በዛሬው እድሜ የደረሱባት ሰው ኖት ያደላሉ እንዳይባል እርሶ ትውልዶትን ከመና ከምን እንደሆነ ብሔሮትን ገልጿል ፌር በሆነ የአዲስ አበባው ህዝብ ይሄንን እንዴት መረዳት አለበት ብሎ ይመክራሉ የአዲስ አበባ ህዝብ ጅማሬውን አሁን አንዳንድ ሰዎች ከተማዋ የኦሮሞ ቋንቋና ባህልን ረድታለች ይላል አክቹአሊ ከተማዋ የረሳችው የራሷን ታሪክ ነው እና ሴሌክቲቭ አምኒዚያ ያለበት ከተማ ነው አንዳንዶች ሲያስቡ በቃ ለሺህ ዓመታት እዛው የነበረች ከተማ እዛው ከነበሩ ሰዎች በተፈጥሯዊ በሆነ ማህበራዊ ተራክቦ የተፈጠረች ከተማ አድርገው የሚያስቡ በአእምሯቸው ውስጥ ማለት ነው መቼ እንደተቆረቆረች ማን እንደቆረቆራት እንዴት እንደተቆረቆረች እንዴት እንደተከተመች ምናምን ማንም ሰው አያስብም አንድ ሁለተኛው አንዳንድ በጣም አክራሪ የሆኑ ሰዎች ደግሞ ልክ እንደው ከሰማይ ተሰርታ እንደመጣች celestial city አንዳንድ ሰዎች ድሮ ሮም እንደዛ ይሉ ነበር ልክ celestial city በሰማይ ተሰርታች እንደተደረገች እዛ ኦሮሚያ መካከል አድርገው የማሰብ ነገር አለ ይሄ ሁለቱም ትክክለኛ አረዳድ አይደለም ያ ከተማ መቼ እንደተጀመረ እንዴት እንደተሰፈረበት እንዴት በዛ ላይ የነበሩ ሰዎች ተጠርገው ተነቅለው በደም ማለት ነው ማለት ሙሉ ቤቶች እኮ እሳት እየተለቀቀባቸው ከብትና ሀብቱ እየተዘረፈ ሰዎች ህፃናት አሮጊቶች እየተቃጠሉ ያለቁበት ከተማ መሆኑ ተረስ አጠራርጎ ይሄ መቼ እንደሆነ ለአድማጭ ግልጽ እንዲሆንላቸው አንዳንዶቹ ድብዳም ሆነባቸዋልና አዎ ይሄ ለምሳሌ ከ1810 ንጉስ ሳህለ ስላሴ የሸዋ ንጉስ ከሆኑ ጊዜ ጀምሮ ከ1810 ገደማ ጀምሮ እስከ 1840ዎቹ ድረስ በንጉስ ኃይለ መለኮት ዘመን በነበዛብህ ዘመን በኋላም በሚልክ ዘመን ድረስ ያ አካባቢ ባልተቋረጠ የአመታት ዴኬድስ የአስርተ አመታት ወረራ የተጠቃ አካባቢ እንደነበረ ለምሳሌ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩ ሰው ሲጽፉ ያስቀመጡት ነገር አለ እዚህ አድርገው አብቹና ገላን የሚባሉ የኦሮሞ ህዝቦችን አፋጭተው ለብዙ ዘመን እየተሸነፉ ተቸግረው አብቹዎችን በገላን ህዝብ ላይ በማስነሳት ተፋፍለ ግዛ በሚባለው ዛሬ አውሮፓውያን አፍሪካን በገዙበት መንገድ
እንዴት አድርገን አሸነፍናቸው የሚል ጽሁፍ የራሱ የኃይለ ሥላሴ የውጭ ጉዳይ ሚኒስትር የነበሩ በሁለተኛው ጦርነት በፋሺስት ወረራ ጊዜ በስደት እንግሊዝ ሀገር የሞቱ የውጭ ጉዳይ ሚኒስትር የጻፉት አለ። ሌሎች ጸሐፍት ለምሳሌ አሌክዛንደር ቡላኮቪች፣ ሮሼት አሪኮ፣ ካፕቴን ሃሪስ፣ ዮሐን ክራፕስ እነዚህ ሁሉ ፊንፊኔ የሚባለውን ቦታ እንዴት የሸዋ ነገስታት በወረራ በብዙ ዘመን ተከታታይ ጥቃት ከህዝብ እንዳጸዱት ከኦሮሞ ህዝብ እንዳጸዱት በመጨረሻም የአውሮፓ መሳሪያ ባለበት በከተማው ጋር እንደገቡ ራሳቸው ደግሞ የሚኒሊክ ጸሐፍትን ቢሆን መጀመሪያ እንጦጦ ከተማቸውን እንደመሰረቱ ከዛ በኋላ ወደ ፊንፊኔ እንደወረዱ ያንንም አድርገው የአካባቢው ላይ የነበረውን ተፈጥሮ ዛፍ ለእሳትና ለተለያየ ጥቅም ከተማው ስለሚቀጠቅጥ ማለት ነው ካጠፉ በኋላ ዛፍ ሲያልቅ አሁን እንግዲህ ዛፍ ወዳለበት ወደ ኤጀሬ አዲስ ዓለም ወደሚባል ቦታ ዋና ከተማችንን እንቀይራለን ብለው ሚኒሊክ ተነስተው ቦታ መርጠው ወደ ኤጀሬ ለመግባት አስበው እንደነበረ ኢልዲ የሚባል የእሳቸው የሚኒሊክ አማካሪ በኋላም የተከፈሉ ይባላል ደግሞ ከአውስትራሊያ ባርዛፍ አምጥቶ ችግኙን እንዳረባ ችግኙ እዛ ሀገር ላይ መብቀል እንደሚችል ሲታወቅ በቃ እንግዲያው ይሄ ባርዛፍ እዚህ አካባቢ ከተተከለና ተለመደልን የማገዶ እንጨት ያማ ስለምናገኝ ከዚህ ከአዲስ አበባ እነሱ አዲስ አበባ ካሉት ማለት ነው ፊንፊኔ ወደ ኤጀሬ የመሄዱ ማለት አዲስ ዓለም ወዳሉት ቦታ የመሄዱ ሐሳብ እንዲቀየር እንደተደረገ ይሄ በራሳቸው ጸሐፍት የኢትዮጵያን ስታዲስ አርካይቭ ከበቂ በላይ ተዘርዝሯል። የኢትዮጵያን ታሪክ ማጥናት የሚፈልግ ሰው የአዲስ አበባን ታሪክ አዲስ አበባ 100ኛ ዓመት ሲከበር እኔ አዲስ አበባ ልጅ ሆኜ አውቃለሁ ሲነገር በስፋት በመንግስት በራሱ ማለት ነው በደርግ መንግስት ሲነገር የቆየ ታሪክ ነው። ይሄን የደም ከተማ የለም ከተማ የወረደች ከተማ ሴሌስቲያል ሲቲ ነች የለም ይሄ ከተማ ተፈጥሯዊ በሆነ የህዝቦች ተራክቦ የተፈጠረ ምንም ቫዮለንስ የሌለበት ሰላማዊ ከተማ ነው ብሎ ማመን ይሄ ራስን ማታለል እና በዚህ መንገድ ነው ማአት ማስረጃ አለ እነሱ ያውቃሉ። እኔ በዚህ በሶሻል ሚዲያ ላይ የተለያየ ማስረጃዎችን ስለጥፍ ነበር ዳይሬክት መጻፎቹን ፎቶሾፕ እየወሰድን ማለት ነው። ይሄን ኦሮሞ አይደለም የጻፈው ይሄን ስኮላርስ አይደሉም የጻፉት የኦሮሞ ፖለቲከኞች አይደሉም የጻፉት ይሄን የኦሮሞ ሂስቶሪያንስ አይደሉም የጻፉት ይሄ የራሳቸው ኢትዮጵያኒስቶቹ ደብተራዎቹ ማለት ደብተራ ሲባል በማቀላላት አይደለም ደብተራ ዘነብ እነዚህ የታወቁ ናቸው ለንጉሠ ነገሥቱ ቅርብ የሆኑ የሚዘግቡ ክሮኒክል ማለት ዜና መዋዕል ማለት ዜና መዋዕል የሚጽፉ ሰዎች የጻፉት ነገር ነው እና ያጠፉትን ሰው ቁጥር ያጠፉትን ያቃጠሉትን መንደር የሚገልጹ ጽሁፎች ያሉበት ሀገር ነው። ስለዚህ በዛ መንገድ የተቋቋመ የኃይል ጥቃት የተደረገበት በዛ መንገድ የተመሰረተ ከተማ ነው። ከተማ ማለት ደግሞ በአማርኛም ካየኸው የተከተመበት ማለት ነው። የሚከተመው ለወትሮ የሚከተመው ወታደር ነው ወጥቶ የሚመሽግበት ማለት ነው። ያን ከተማም ደግሞ ካየኸው አሁን የሚኒሊክ ቤተመንግስት የሚባለው ቦታ ካየኸው 3 አጥር ያለው ደንበኛ ምሽግ ነው። ቤተመንግስት እንኳን አይደለም ጎብኝተው የምታውቀው ደንበኛ ምሽግ ፎርትረስ ነው። ከተማው የአዲስ አበባ ብቻ ሳይሆን በደቡብ በተለይ በኦሮሚያ በአብዛኛው ያሉ ከተሞች እንደ አሰላ ጎባ ምናምን የምታያቸው ከተሞች ሁሉ ጋሪሰን ታውንስ ናቸው። መጀመሪያ ሰራዊት ይሄዳል። ከሰራዊቱ ቀጥሎ መኳንንቱና መሳፍንቱን ካህናቱ እና እንደዚሁ በጉልት መሬት የሚሰጣቸው ወታደሮች ይሄዳሉ። ከዛ በኋላ መስተዳድር ይመሰረታል። ከዛ በኋላ ባንዲራ ይቆማል፣ መዝሙር ምናምን ይፈከራል። እንደዚህ ነው የተመሰረቱት። እነዚህ የታወቁ የታሪክ ሂደት ናቸው። ያ ከተማ በዚህ መንገድ ነው የተመሰረተው። በ1840 የጻፈ ዳያሪ የክራፕስ እና አይሰንበርግ ዳያሪ በ1897-98 የተጻፈ የአሌክሳንደር ቡላኮቪች የሚባል ትራቭለር የራሻ ትራቭለር ነው። ሀገር ለማቅናት ከራሻ የተላከ ከሚኒሊክ ጦር ጋር ወደ ደቡብ የዘመተ ሰው ነው። የኦሮሞ የሚያደላ ሰው አይደለም። እነዚህ ሰዎች ሲዘግቡ የደሙን ብዛት የቫዮለንሱን ብዛት የግድያውንና የጥፋቱን ደረጃ በግልጽ ነው ግራፊክ በሆነ መንገድ የሚያስቀምጥ። ይሄን እኛ አልፈጠር ነው የራሳቸው ዶክመንት ነው። የኛ ተወዳጅ ምርጫ የሆነ ዶክመንት ሰነድም አይደለም እና እኔ በአዲስ ነገር አይደለም ያወራሁት ለማለት ነው። የደም ከተማ ከራሱ ጥፋተኝነት ስሜት ለመራቅ ሲል
ከህሊናው አግልሎ የረሳ ከተማ ነው እና ከየት እንደመጣ የማያውቅ ልክ ንጹህ ዘመናዊ እዛው የተወለደ አራዳ ባህል ቋንቋ ብሔር ምናምን የሌለው የኢትዮጵያ ሁሉ ተምሳሌት የሆነ አድርገው ራስን የማቅረብ ራስን ሳኒታይዝ እና ዲኦዶራይዝ ማድረግ የከተመኞቹ የሰፋሪ ከተመኞች ባህል ሆኗል አሁን እና ያ ነው እንጂ የሚያስረሳው ከተማው የቫዮለንስ ከተማ መሆኑ የታወቀ ነገር ነው። እኔ ራሴ በዚህ ላይ አንድ ማቀው ነገር ስላለ ከርሶ እንዴት አሁን ሰዎች እርሶ አሁን የሚናገሩትን እንቆቅልሽ የሚሆንባቸው ሰዎች ስላለ እንዴት እርሶ አሁን ከየት ማንበብና ሁሌ ይሄን መከታተል ለሚፈልጉ ሰዎች ከየት ማግኘት ይችላሉ? ይሄንን ከመጽሐፍ አንፃር እርሶ ወይ ዌብሳይት አለዎት ወይስ ሌላ ሰው እንደ 21ኛው ክፍለ ዘመን ብዙ ማንበብ የሚፈልግ የዚህ ትውልድ አዲስ አጀንዳ ይዞ የሚንቀሳቀስ ትውልድ ይኖራል ብዬ አስባለሁ። እርሶ እዚህ ላይ የሚመክሩት አለ? አሁን የጠቀስኳቸው መጽሐፍት ኦንላይንም አሉ፣ በአማዞንም ይሸጣሉ አሉ። ለምሳሌ የቡላስኮቪች፣ የካፕቴን ሃሪስ፣ የኤቭሊን ዎው፣ የአሌክሳንደር ቡላስኮቪች ብያለሁኝ፣ የአይሰንበርግ እና ክራፕስ የማናቸው የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት ሰው እነዚህ ሁሉ በአማዞንም ማዘዝ ይቻላሉ። አንዳንዶቹ ፍሪ ፎርጎተን ቡክስ በሚል ዌብሳይት በኩል ፍሪሊ የድሮ መጽሐፍት ስለሆኑ የሚገኙበት መንገድ አለ። ከዛ ባሻገር እነዚህ ነገሮች እኔ አዲስ አበባ እንዳደገ ሰው ያነበብኩትም ያወቅኩትም በኢትዮጵያ እንግዲህ አዲስ አበባ ውስጥ የወመዘክር ቤተ መጻሕፍት አለ። እዛ ሄደው ወመዘክር ቤተ መጻሕፍት ውስጥ በደንብ አሉ እነዚህ ሰነዶች እያንዳንዳቸው አሉ። የአማርኛዎችም ሰነዶች አሉ። የአዲስ አበባ መስተዳድር ማዘጋጃ ቤት የሚባል መጽሐፍት ቤት ነበረ። እኛ ህጻናት ሆነን ትምህርት ቤት ስንማር የምናጠናበት ማለት ነው። በዛው የማዘጋጃ ቤት ግቢ ውስጥ የማዘጋጃ ቤት ባህል ማዕከሉ አለ፣ ሲኒማ ቤቱ አለ። ከዛ ስር ላይ መጽሐፍት ቤት አለ። ያ መጽሐፍት ቤት የራሱ አርካይቭ አለው። የሚገርም አርካይቭ ያለው እዛ ውስጥ እነዚህ አይነት ሰነዶች በአማርኛ የተጻፉ ሁሉ በስፋት አሉ። ከዛ ባሻገር የአዲስ አበባ የመጀመሪያው ይሄ በፈረንሳዮች የተገነባ ከሊሴ ትምህርት ቤት ጀርባ ያለ የኢኮል የቴክኒክ ምንድነው የከተማ ልማት ኮሌጅ ነበር። አሁን አይ ቲንክ ከኢትዮጵያ ሲቪል ሰርቪስ ኮሌጅ ጋር የአርባን ፕላኒንግ ዲፓርትመንት ጋር ቀላቅለውታል መሰለኝ ከኢህአዴጎቹ ከገቡ በኋላ። እሱም በፈረንሳይኛ ነበር መጀመሪያ የሚሰራው ኢኮል። እሱም የራሱ ላይብረሪ ያለው የከተማ ልማት ላይብረሪ ነው። ዘመናዊ ላይብረሪ ነው። ዘመናዊ ትምህርት ቤት ነበር። በወቅቱ በዲፕሎማ ደረጃ ነው የሚያስተምር የነበረው፣ በፈረንሳይኛ ነው። እዛም ጥሩ አርካይቭ አላቸው ስለ ከተማው ማለት መሰረትና እድገት ዝርዝር የሆኑ ነገሮች አሉ። ትልልቅ ቢሮክራቶች እዛ ከተማ ሲሰሩ የኖሩ ይሄን ታሪክ በደንብ አድርገው ያውቃሉ። ብዙ መረጃ አለ በእጃቸው እና ማወቅ ለፈለገ ከኦሮሞ ይልቅ እንዲያውም አማርኛ ተናጋሪ ለሆነው እና ስልጡን ነኝ፣ ተምሬያለሁ፣ ዘመናዊ ነኝ፣ ያራዳ ልጅ ነኝ ለሚለው የአዲስ አበባ ሰው ብዙ አክሰስብል የሆኑ መረጃዎች አሉ። ጉዳዩ የመረጃ እጥረት አይደለም፣ የፖለቲካ ድርቅና ጉዳይ ነው። እንግዲህ ዶክተር ጸጋዬ ወደ ሁለተኛ ጥያቄ አልፋለሁ። አዲስ አበባ የኦሮሞ ሀገር መሆኗ ባይካድም አሁን ግን በተጨባጭ ያለው ሁኔታ የብሔር ብሔረሰቦች ከተማ ነች ብሎ የሚያምኑም አሉ። ስለሆነም የራሷን ባህል፣ ቋንቋና ወዘተረፈ የኦሮሞን ማንነት የረሳችን ከተማ መልሶ መጠየቅ ችግር ከመፍታት ይልቅ ችግር መፍጠር ነው ብሎ የሚያምኑ አንዳንድ ጥያቄዎች በተለያየ በትዊተር፣ በፌስቡክ፣ በተለያየ ድህረ ገጾች ሲጻፍ እናያለን። እርሶ ይሄንን እንዴት ያውታል? አዋጅ ረቂቁን በተመለከተ ከዶክተር ጸጋዬ ጋር ያደረግነው ውይይት በዚሁ አላቆመም። ቀጣዩን ክፍል ሳምንት በተመሳሳይ ጊዜ ይዘን የምንመለስ ይሆናል።
ከአሜሪካና ከካናዳ ፕሮግራማችን በስልክ መከታተል የምትፈልጉት በስልክ ቁጥራችን 1716 748 0835 ላይ በመደወል ማዳመጥ ትችላላችሁ። እንዲሁም ፍንፍኔ ራዲዮ በማለት ሳውንድ ክላውድ፣ ዩቲዩብ እና ፌስቡክ ላይ ይፈልጉን። ከፕሮግራማችን ጋር የተያያዘ ገንቢ ሐሳብ ወይም ቅሬታ ያላችሁ በቫይበር እና በዋትስአፕ ቁጥራችን 1408 687 9686 ላይ ይደውሉልን። እንዲሁም በኢሜል አድራሻችን finfinebroadcasting@gmail.com ይጻፉልን። ለበለጠ መረጃ www.finfineradio.org ድረገጻችን ይጎብኙ። ቆንጆና ማራኪ በሆኑ ዲዛይኖች ቤት ማሰራት፣ አስተማማኝ በሆነ ሁኔታ የጥገና አገልግሎት ማግኘትና እንዲሁም ከግንባታ ጋር የሚያያዙትን አገልግሎት ማግኘት ይፈልጋሉ? ምን ችግር አለው? ሪም ቢልዲንግ ሰርቪስን ይገናኙ። አድራሻችን 11434 88th ስትሪት ኤድመንተን አልበርታ ካናዳ። ስልክ ቁጥራችን 780 289 5320 ሪም ቢልዲንግ ሰርቪስስ። ለስራም ሆነ ለሌሎች ጉዳይ ወደ ካልጋሪ መምጣት አስበዋል? እንዲያውስ አይጨነቁ። እንደ እናት ጓዳ ጣፋጭና እጅ የሚያስቆረጥም ምግብ በማዘጋጀቱ በደንበኞቹ ዘንድ አድናቆትን ያጎናጽፈው ወደ ሸገር ስኩዌር ምግብ ቤት ጎራ ይበሉ። ሁሌም ከ10 AM እስከ 9 PM አመርቂ አገልግሎት እንሰጣለን። አድራሻችን 1507 11 አቬኑ ሳውዝ ዌስት ካልጋሪ አልበርታ ካናዳ። ስልክ ቁጥራችን 403 283 2030 ሸገር ስኩዌር ሬስቶራንት። ነቅቻለሁ ተርፌያለሁ ራሴን ላድን ቆርጫለሁ ለኩላይ ብርሃኑ ላይ አይኔ ላይ ፍስ ጨለማው ላይ ልፈልገው ከዋለበት ፍጹም ፍቅር ከሞላበት ራሱ ላይ ጎዳናው ላይ ፍቅር ላገኝ ፊት ላይ መቼ ተሞኘ ብለህ ነው ፍቅር ክብሩን አይጥልም ከውሸት መንደር ከቅብዝብዝ ጋር መቼ ይረጋጋል አይታለልም ሸንጋዩን ያውቃል መንገዴ ለየ አይኔ ብራናዬ መንገዴ ለየ አይኔ ብራናዬ በቃ በቃ ዱሮ የዛሬ ፕሮግራማችን በዚህ ሊጠናቀቅ ነው። ስርጭታችንን እስከ ፍጻሜ ስለተከታተላችሁ እጅግ እናመሰግናለን አድማጮች። አብሬያችሁ የቆየሁት ኦዳ ሰባ ነኝ። እስከ ሳምንት በዚሁ ዜማ ልሰናበታችሁ። መልካም ጊዜ። በቃ በቃ ነቅቻለሁ ተርፌያለሁ ራሴን ላድን ቆርጫለሁ ለኩላይ ብርሃኑ ላይ አይኔ ላይ ፍስ ጨለማው ላይ ልፈልገው ከዋለበት ፍጹም ፍቅር ከሞላበት ራሱ ላይ ጎዳናው ላይ ፍቅር ላገኝ ፊት ላይ የተራበ ልብ ፍቅርን የጓጓ ከእውነት ቤት ሄዶ የእውነት ያንኳኳ ደጁን ለጠና እዚያው ቆይቶ የራሱን ያቅፋል በሩ ተከፍቶ መንገዴ ለየ አይኔ ብራናዬ መንገዴ ለየ አይኔ ብራናዬ በቃ በቃ ዱሮ
የጨ